ካፍር መንግስት ህዝቡን ቢበድል እሱን መስደብ ማንቋሸሽ ይሄ ዲን الاسلام ያስተማረህ ይሄን አይደለም በተለይ አንተ ላይ የተሾመ አካል አላህ ስልጣን ሰጥቶታል አንተ በመልካም ተሰማለህ ትታዘዛለህ አላህን በማያስቆጣው በዚህ ነው የታዘዝከው እሱ ያጠፋውን ጥፋት አላህ ይጠይቀዋል ይሄ አህለ ሱና ወልጀማዓ አቂዳ የሙስሊሞች አቂዳ ከሰሃቦች ጊዜ ጀምሮ ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም የሚበድሉ ኡመራዎች እንደሚመጡ ሐቅን የሚከለክሉ እንደሚመጡ ነግረውናል ምን ሲባሉ ሰብር አድርጎ ነው የተባለው ሁለተኛው ደግሞ ምክር መስጠት አንተ ራስህን በእነዚህ ሐላፊዎች ወይ በኡመራዎች በነሱ መሽጉል አታርግ ያኒ ምን አረጉ ምን ወጡ ምን ነዱ ምን ኖሩ በየጊዜው ሰዎች ሙስሊምም ሆኑ ካፊርም ሆኑ በየው እንደዚህ ገዛኮ እንደዚህ ሰራኮ እንደዚህ ሰራኮ ነው طيب فإن الله سائلهم مسترعهم ስላስጠበቃቸው ነገር አላህ ይጠይቃቸዋል ለዛሬ ሙስሊሞች ዳዋ የሙስሊሞች ለማንም ያኒ ለየትኛውም አካል ለየትኛውም አላህ ሀላፍትና ለሰጠው አካል ተቃራኒ አይደሉም እነሱ አላህ ያስጠበቃቸው ነገር አለ እሱን ግዴታ ተወጣ አንተ ላይ ያለበት ግዴታ አለ طيب አንተ እነሱ ቆይ በደሉ ወይ አጠፉ ወይ ደግሞ እንደዚህ ኩፍር አለ ያ ስለሆነ አንተ ልትመልስ ወይ ደግሞ የነሱን ነውር አውጥተህ ሰብስበህ ልታወራ ወይ ደግሞ ደካማ ጎንን ይዘህ ልትል ወይ ደግሞ ሰው ልትቀሰቅስ ይሄ ጥፋቱን ጥፋት መጨመር ማለት ሀገሮችን ማናገት ማበላሸት ማለት ይሄን ባለማወቅ ያደረጉት ሰዎች ሙስሊሞች ዋጋ ያስከፈሉ ነው ያያያቸው ተው ሲባሉ እምቢ ብለው ሙስሊም ሀገሮች እንደምታውቁት የመን مصر ግብጽ ቱኒስ የመጀመሪያ ከቱኒስ ነው የጀመረው ቱኒዚያ ምንድነው ቱኒስ ሊቢያ ሶሪያ እነዚህ ሀገሮች ይሁ እነዚህ ሀገር ነበሩ የሚፈሩ ሀገር የራሳቸው ስርዓት ያላቸው ከነዛ መሪዎች ጉለት ቢኖርባቸው ሰው ናቸው ሁለተኛ ዙልም አለባቸው ምንም ጥርጥር የለም ከመሆኑም ጋር ግን አላህ ያስጠበቃቸው ሀላፍትና ነው ይወጡት እስከ የውመል ቂያማ ቢፈልጉ ይግዙ አላህ ይጠይቃቸዋል አንተ ላይ ያለው ግዴታ አንተ የፊትና ሰው አትሁን አትቀስቅስ ችግር ፈጣሪ አትሁን ጥፋት ባንተ በኩል አይምጣ አንተ ራስህን ጠብቅ እነሱን አላህ እያንዳንዱ ያስጠበቃቸውን ሀላፍትና አንተ አላህ ይጠብቃቸዋል طيب እኛ ዝም ነው ምንለው ሲያጠፉ ዝም አንልም ሄደን እንመክራለን ከቻለን ሄደን እናስተካክላለን ከቻለን በተገናኘን ቁጥር ሁላ እንመክራለን አላህን እንዲፈሩ حرام ነገር እንዲተው ዲንስ ላኪን ይሄ መቀስቀስ ግን የአህለ ሱና ወልጀማዓ አቋም ሙስሊሞች አይደለም ይሄ ብዙ ሰዎች የተፈተኑበት ነገር ነው እስቲ ዓለም ላይ አንድ አምጡ ሰዎች በቃ እሱ ጥሩ ነው ሳሊህ ነው በቃ ብለው ያሉ ተውና ያሁን ጊዜ ማለት ነው ከሰሃቦች ጊዜ ጀምሮ እስካሁን ያሉ ሙስሊም መሪዎች በጣም ኸይረኛ የሚባሉ ሰዎች ሁሌ ሲያወድሷቸው ተሰማላችሁ አፍጣር ነብዩ ሰለላሁ ዐለይሂ ወሰለም በጀነት የመሰከሩለት ሁለት ልጆቻቸውን እየተካኩ የዳሩትን ዑስማን ኢብኑ አፋን ማን የገደለው ሰዎች ናቸው እኮ ተነስተው ፍትሃዊ አይደለም ብለው ነው የገደሉት እስልምና የሚሞግቱ ሰዎች ዑስማን ኢብኑ አፋን ዙኑሬ ሶስተኛው ከኹለፋዎች ከአቡበክር ዑመር ቀጥሎ ሶስተኛው ሰው ነው ግን ተነስተው ቤቱ ገብቶ አረዱት በ84 አመቱ ቁርአን እየቀራ ነብዩ ሰለላሁ በጀነት የመሰከሩለት ስንት ቦታ ላይ በጀነት መስክረውለታል ይሄን ልናቅ ነው ሰዎች የሚያረካቸው ነገር የለም ሁሉም ከነሱ ላይ የተሾመን ሰው ማማት ነው የሚፈልጉት ሁሉም ሰዎች ማለት ሳይሆን ሁሉንም የተሾመ ሰዎች ይተቹታል ይሄ ደግሞ ከእስልምና አይደለም ነብዩ ሰለላሁ ዐለይሂ ወሰለም ማን አሃነ ሱልጣን አሃነሁ አላህ ስልጣን ላይ ያለን ሰው ያዋረደ አላህ ያዋርደዋል يعني አንተ ላይ የተሾመ ስልጣን ያለው ከሆነ በሚችለው በመልካም ታዘዝ በሐራም ነገር ከታዘዝክ ሽሽ በዲነ ሐራም ነገር አትፈጽም يعني ይሄ አሚሩ መጥቶ ለምሳሌ ሐራም ነገር ስረቅ ቢል ሰርቃለህ خمر ጠጣ ቢል አትጠጣም ዲንህ ያዝህ ከዛ ውጭ በዱንያ መጠቃቀሚያ ዲንህን ማይጎዳ ነገር በዚህ ነገር እንዲያርግ እንዲብለ ተመካክረህ ትሄዳለህ በተለይ ኸይረኞች ሲሆኑ ሙስሊሞች ሲሆኑ ለሙስሊሞች ኸይር የሚወዱ ሲሆኑ ይሄንን መተባበር ነው ጉለት እንከን አይኖርም ማለት አይደለም ይሄ ንግግር አሁን እነዛን ሰዎች አያስደስታቸው ቀልባቸው ላይ ሁሌ ነገር የሚጭሩት ወይ ተክፊር ፊትና ያለባቸው ወይ ሰዎችን አክፍረው ቶሎ ብለው ሰይፍ ይዘው መውጣት የሚፈልጉት ወይ ደግሞ በየሄደበት ቀይ ሽብር ካልሆነ ማይመቻቸው ደም በደም ካልሆነ ደስ ማይላቸው ሐማስ ብቻ ወኔ ብቻ በቁርአን በሐዲስ የተገደበ ወኔ ሳይሆን በስሜት የተሞላ ወኔ ያላቸው ሰዎች በቃ እናንተ በቃ እንዲ ነው የምትቀባቡት እንዲ ነው እንትን ምትሉት እንዲ ነው ምናምን ይለኛ አይደል ኢብኑ ባዝ ምን ነበር የሚሉት ሼክ الاسلام ابن باز متفق عليه ያ ትልቁ ኢማም ዓሊም ربما አንድ ምስኪን ደሃ መጥቶ ማያቀው ደሃ ሰው መጥቶ ኢብኑ ባዝ መኪና ሊገዛ ነበር ተዝኪያ ስጠኝ
يعني ተስኪያ ስጠኝ ይለዋል ምንም አያውቀው يعني መኪና ሊወስድ ነበር ከሆነ ድርጅት ያ መኪና የሚሰጠው ሰው ማንኛውም ሰው يعني ተያዥ ወይ ደግሞ ዋስ ወይ ደግሞ የሚታወቅ ትልቅ ሰው ካልጻፈለት ተስኪያ يعني ወረቀት ካልጻፈለት አይሰጠው ይሄ ምስኪን ምንም ኢብኑ ባዝ ማያውቀው ሰው ነው መኖሩን ከዛ በፊት አያውቅም መጥቶ ኢብኑ ባዝ ጋር ገብቶ እንዲ መኪና ልወስድ ነበርኩኝ አንድም ይያዝልኝ ሰው የለም ተያዝልኝ አንተ ያኔ ተስኪያ ስጠኝ ኢብኑ ባዝ እሺ እኛ አናቀህም እንዴት ይሻላል በቃ የሚያቀኝ ሰው የለም አምጣምጦ ወረቀት ጻፉ ብሎ ቢስሚላህ ረህማን እከሌ ወንድማችን ነው እንዲ ብሏል እኛ ላፍትና እንወስዳለን ስጡት ብሎ ይላል ኢብኑ ባዝ ربما አንድ ሰው ተቸገረ ሲባል አንድ ሰው ሊታሰር ነው በظلم ተብሎ ሲባል በግሩ ተነስቶ መሊኩ ንጉሱ ጋር ገብቶ የሚያማልደው خير ስራ ለመስራት ማታ ربما 6-8 ሰዓት ላይ መሊክ ፋህድ ላይ ደውሎ እንደዚህ ምስኪኖች አሉ አላህን ጉዳያቸውን ይዩላቸው ብሎ ሚመክረው ኢብኑ ባዝ እንኳን ይሄ ምን ዑለማ السلطه የነሱ የባለ ስልጣን ቅጥረኛ ነው የሱ ነው ብሎ ነበር ኮሚቴቹት ኢብኑ ተይሚን ሁሉንም የመከረ ሰው ፊትና አትፍጠሩ ብሎ ያለን ሰው በሙሉ አንተ ቅጥረኛ ነህ ይሄ ምናምን ነው ሰዎች የሚሉት ለዚህ አይደለም እኛም ያስጨንቀን ቁርአን ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ያዘዙበትን ነገር መተግበራችን ነው እኛም ሌላውም ላይ ይሄ ነው ሊሆን የሚገባው يعني ተመልከቱ ይሄን ዓለም ያ ኹዋን ኢብኑ ባዝ እሱን ተርጀማ ብትቀሩ ያ ኹዋን ሱብሃንአላህ ባሁን ጊዜ የነበረ የሰለፎች ትውስታ ነው يعني حيات كإمام الألباني بطيقوت ابن باز اندي على قالوت يو نقر طيقوت ابن باز كون دي لال سيلوت قال تسألوني الرجل المكتبة الشاملة في رأسي إن أنت مكتبة يعني إسلامنا لايبراري انقلاتو استسلال لسوت تطيقوني الله شوال إمام الألباني نميلوي ابن باز أين سورنو كواهي لكن الله ستو بصيران وعلمنا تلك عالم تسمينة الله من يوم مسلم سي سما يدول ንግግሩ አላህ ተቀባይነት አርጎለታል በረካ አርጎለታል የትም ስንት የተካቡ ቢመጡ እንደ ኢብኑ ባዝ ተሰሚነት የለም ማን እንደሱ ይመክር ነበር ሙስሊሞች ربما ሞሪታኒያ ሀገር ያለው የፈረንሳይ እንትን የነበረው ቀኝ ግዛት ምናምን እንዲ ሙስሊሞችን አረጋ ከተባለ ደብዳቤ አውጥቶ ወረቀት ደብዳቤ ከአብዱል አዚዝ ኢብኑ አብዱላህ ኢብኑ ባዝ አላህን ፍራ እንደዚህ አታርግ ምናምን ብሎ መክሮ ይልካል አላህ በረካ ያረግለታል والله ايه ማን ነው ምናምን ብሎ እሺ በቃ የፈለገውን አርጉለት ብሎ ይላል ሞሪታኒያ ሀገር ያኔ ሞሪታኒያ ባህሮች ነበሩ ባህርነት ውስጥ የነበሩ ሰዎች እነስከ ቅርብ ጊዜ እነዛ መኖራቸውን ሲያቅ ኢብኑ ባዝ በየጊዜው ብር የላከ ነፃ አውጧቸው ብሎ ያወጣ ነበር እኛ ሀገር ስንት መስጊዶች ያሰራው እሱ እኔ ሐበሻ ላይ እንዲ ሲባል አንዳንዶች ይበላሉ ብሩን ተቀብለው አላህ ይጠይቃቸዋል አንዳንዶች ያኔ ትልቁን ተቀብለው ትንሽም ቢሆን ይሰራሉ ዝም ከሚሉት ይሻላል አልመህም በየቦታው ግን እዚህ ቦታ ላይ ተቸግሯል ሙስሊሞች መስጊድ የላቸውም ከተባለ ያኔ ካለውም ከምኑም ከደሞዙም ከምኑም ብሎ ከሚያቀው ነገር ሄዶ መስጊድ ብሎ ይላል ያኔ 5 ደሞዝ ነበር ኢብኑ ባዝ ምክንያቱም ታውቃላችሁ እዛ ሀገር የዑለማ ሀገር ነው ሁሉም ነገር ስርዓት አለ ለጅነት ዳኢማ ዋናው የለጅነት ዳኢማ ሙፍቲው እሱ ነው የዑለማዎች ራብጣት الዑለማ ዋና እሱ ነው የጃሚዓ እስላሚያ ዋና አስተዳደር እሱ ነው ስንት አልመም ከ5 በላይ ربما 80000 ሪያል ይሆን ነበር ደሞዙ 80000 ሪያል የሳውዲ ሪያል ማለት 80000 አንተ ታባባዝ ربما ወሩ መጨረሻ ቤቱ ሲገቡ ምንም ነገር አያገኙም ነው ያን ምስኪኖች መተው ሲጠይቁ ያለው ነገር አያይም እሱ ያኒ መሳቢያውን ከፍቶ እስቲም ካገኘን ብሎ ሲያብስ ምንም ነገር ያጣ ነበር ሁሉንም አካታለ ሰዎች በሱ ደሊል ያረቀሱ እንዲያረገኛ እንዲያርገሱ ሰብስቧል እሱ ሰርቷል እኛ እንስራ ብለው ያከማቻሉ አይነ ፈራም ነፍረኝ አላ ኩለ ኢብኑ ባዝ ይሄ ዓለም ትልቅ ሰው ነው ያኒ ሰዎች ይመጡና ሀጃቸውን ይጠይቁታል ሀጃቸውን እንዲ ተቸገረን ሲሉ ያኒ የሆነ ሰው መጣና ኢብኑ ባዝ ጋር የሆነ ሰው ተቸግሮ ችግር ምናምን ጽፎ መጣ ኢብኑ ባዝ ያኒ ጸሐፊው አለ አጠገቡ እንዲ ሲል 2000 ጻፈለታል 2000 ሪያል ማለት ነው 2000 ሪያል ጻፈለት 2000 ወንድማችን ያ ወንድም ሄደና ያኒ 2000 አንሳበት ነው አምጥቶ አንድ ዜሮ ጨመረ እዛ ላይ ያኒ 20000 አረገ 20000 አዘዘ ከዛ 20000 ያኒ እዛ ግንጃ ቤቱ ጋር 20000 ሲሰጥ ተከረማች ኢብኑ ባዝ 20000 አይሰጥም 20000 ያኒ ከባድ ነው ሚዛንያው እዛ ጋር ያለውን ብር ያቁታል 20000 ለአንድ ሰው ለሐጃ አያዝም
ስለዚህ ይሄ ጉዳይ አለው እንዴት ነው ብለው ሼክ ጋር ሲመለሱ መልሰው ሲጠይቁ ስንት ነው ያዘዝከው 2020 ሺህ ነው ያደረገው ሲባል በቃ ተቸግሮ ነው ስጡታል ተመልከቱ ተቸግሮ ነው خلاص ፈልጋችሁ ተበዳድራችሁ ምናምን ብላችሁ ስጡታል 20 ሺውን ይዞ ሄደ ያኔ አንተውን ቂሙ ተንኮሉ ምናምን እንደዛ አይደለም ከዛ ማለት ይሄ ሰው ሄዶ ኖሮ ሰርቶ አልመም ያው ሼክ አፉ ብሎም ስለሰጠው ነው መሰለኝ አላህ በረካ አረገለት ከጊዜ በኋላ 18000 ይዞ መጣ 18000 ይዞ መጣና ሼክ ጋር ያኔ ሼክ ያኔ 2000 ጽፋልኝ እኔ 20000 አስደርጌ ይዤ ሄድኩት ነው አፉ በለኝ ያው 18000 ነው አምጥቻለሁ ሼክ ምን አለ ያኔ ስትወስድ አውቀናል አሁንም ለፈለከው እንዳንተ የተቸገረ ምስኪን ፈልገህ ስጠዋል ኢብኑ ባዝ ረሂመሁላህ ያኔ ምን ከማን ያኔ ከኢሻ በኋላ ደርስ ነበርዋል ከኢሻ በኋላ ኢማን ደርስ ነው ለመንግስቶች ነው የሚሰጠው ኢሻ በኋላ ደርሱ ለመልክ ፋህዱ ከሱ አማካሪዎች ጠቅላይ ሚኒስትር ለሁሉም ደርስ ይከፍታል يعني أصول الثلاثة يستمرأتشال أين الله لا تشال قال الله قال الرسول توحيد يعني ما يخاف إلا لو مثلا يعني قلبه لسلاسة بذكر على كسال وزي بقول النزين كنت أرجو يمكرال يعني هي مالت ملس بالله دين هي مالت ممامات مالت أرلمكم دين الإسلام نبي صلى الله عليه وسلم ديت نبرو تاني يعني ملس له تمييع كهونه ماذا على ما هو كهونه الله دين على ما هو صحيح ሰዎች ለስለሰህላቸውም ቢቀበሉ ለስለሰህም ማከራህም ያ አላህ ቢቀበሉ አሁን ሐቅ ከብዷቸዋል ያሉበትን ነገር መጥፎ ነገር መተው ይከብዳቸዋል ለስለሰህም ያ አላህን ዲን ማድረስ ብችል ጥሩ አይደለም አንተ አክብደኸው ወይ